ሰሚኛለሽ መውጣት እንደዚህ እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው። ገባ? ማን እንደሚያዋጣሽ እናያለን። እሺ ማን እንደሚያዋጣሽ አይደለም ሚኪያስ፣ ይሄ የኔ ህይወት ነው። መምከር ያለብኝ ለኔ ትመክረኛለህ እንጂ አይተሰማሽና ድጋሚ እንዳምጭ እዛ ጋር ሲነግርሽ ትመለሻለሽ። የምወደውንና የማከብረውን ሰው እንደዚህ እንድትናገሩብኝም አልፈልግም። ችግር የለውም። እዛ ጋር ስትደርሺ ትመለሻለሽ። ሪስፔክት ያደረገው ማየት አልፈልግም። ማንም አንገቱን እንዲያስደፋ ሪስፔክት ቢኖረው እኮ ለአንቺ እንደዚህ አያደርግም። ሰማሽ? ምንም አላደረገም። ምንም አላደረገም። ይቅርታ የሚደረግ ጥፋት አይደለም ያጠፋው ምንድን ነው? አይደለም ብለን ሰማኛ እንዴ ተረጋጋ። ሰማኝ ይኸውልህ፣ ካሁን እሱ ማማት የተናደዱ ነው ያለው ነገር አንዴ ይዝረዳካ ውጣ ምናምን የሚለው ስንት ነው? እሺ አንደኛ ነው ውጣ ለመባል እንኳን እኔ ቤት ነው ያለው፣ ሄርሜላ ቤት ነው ያለው። እኔ ውጣ ግባሙ እንኳን ለማለት መብት ያለኝ እነሱን ዝበላቸው። እሺ እናንተ ደግሞ ስነስርዓት ባለው መልኩ ቢያንስ ላውራችሁ ሞክራለሁ። ተረጋጉ። በዚህ ሚንስ ከአብርሃም ጋር እንድትገናኙ እሺ። አንቺ ግቢ፣ እኛው ተንሱን እናናግረዋለን። የት ነው የምገባው? ወደ ቤት ትገቢያለሽ። ነገሩን እያከበድሽ ያለሽው አንቺ ነሽ። በስርዓት እያወራን ነበር፣ መሀል ላይ መጥተሽ እኔ እንደዚህ እንድታረጉት አልፈልግም። እንኳን እህትና ወንድሞቼ እንደዚህ ብትናገሩት የሩቅ ሰው እንኳን እንደዚህ እንዲናገሩ አልፈልግም። ሚኪያስ እንዴ ለምን አትረዱኝም? ጠፋ ለምንድን ነው የማንናገረው? ስለዚህ አንቺ ላይ መጥፎ ነገር ሲያደርግ እኛ ያስደስተናል ማለት ነው። አንደበቱ ተቆልፏል እንደማለት ይሄ ባህሪው ነው። ዝምተኛ ስለሆነ ነው። ስማኝ ቆይ አንዴ፣ እንደዛ አይደለም አብርሃም አይደለም። ቤቴ እናንተ ናቸው የጠራችሁት። ትሰሚኛለሽ? እኛ ለአንቺ ብለን ነው እንጂ እኛም እኮ ክብራችን እኮ እያዋረደ ነው። ሰማሽኝ አይደል? የሚያደርገው ነገር ነው። ሚኪያስ በእናትህ እንደዛ አትበል። ምንም አይነት ክብር የለም። አይነት ቤተሰብ እንዳልሆነ ጠቆሽ ታውቂያለሽ። ስማኝ አንዴ ተረጋጋ። ቆይ ምንድን ለምን ለምኛው ሄርሜላ ስላለው ነገር ልንነግርሽ ነው አይደለም? መለመን ምንም ያስፈልገው ተመለሻል። ስማኝ አንዴ ቆይ ተረጋጋ። ያለውን ነገር ላስማማ። ያለውን ነገር ቆይ ላስማማው። እንዴ ሚኪያስ ማውራት ካለብን በቃ ሌላ ቀን እናወራለን። ያለውን ነገር ላስረዳሽ። በዚህ ሚንስ አይደለም እንደዚህ እንድታስከፍቱም አልፈልግም። በመጀመሪያ ደግሞ ዝም አለ ምናምን የምትሉት ልጁ ዝምተኛ ስለሆነ ነው እና መናገር ስለማይችል ነው። እና እኔ ተናጋሪ የሰው ልጅ ያለ ጥፋቱ ይናገራል። ቢያንስ ጥፋት ባይኖርበት ይነግርሻል። ቤትኛው አንደበቱ ነው እሺ አሁን የሚነግርሽ። አብርሃም አንዴ ዝም በል፣ የምትወደኝ ከሆነ አንዴ ዝም በል፣ ተረጋጋ። አንቺም እኛ የምታከብሪ ከሆነ ዝም ብለሽ ሰው ሚልሽ አንቺ እሱን ነው የምታዳምጪው ወይስ እሷንና እኔ ነው የምታዳምጪው? እኮ ምን ነገረኝ? ምንም እኮ እያዳመጥኩት አይደለም። ግን ደግሞ ሚኪያስ በዚህ ሚስ ማዳመጥ ከቻልሽ ወይ አዳምጪን፣ ነገሩን አትበጥብጪው። ተረዳሽን አይደል? እንዴት አንተ ጋር ነው የሚሄደው? እንደዛ ስሙኝ፣ አንደኛ ቢያንስ የሰማችሁትን ነገር አረጋግጡ። ገባችሁ? በዚህ መልክ እሱን እንድትናገሩትም አልፈልግም። ምክንያቱም አንተ እሱም እናንተን እንዲናገራችሁ አልፈልግም፣ አልፈቅድለትም። እሱ እንደዚህ አይነት ነገር እያደረገ ቢሆን ወንድምሽ እንዲያደርገኝ ቢለኝ አልፈቅድለትም። እናንተም በዛው ልክ ገባችሁ? እማፈቅረው ሰው ስለሆነ አክብሬው ነው መኖር የምፈልገው እንጂ እንደዚህ እንድትናገሩት አልፈልግም። ቤተሰቦች አሁንም እኮ እየነገርኩሽ ነው ሄርሜላ ማርቲ። ገና እኮ እኔና እሱ ወደፊት የምናስብ ሰዎች ነን። ስለወደፊትነት አይደለም፣ ወደፊት እኮ እንዳታስቢ ያጠፋቸው ጥፋቶች ብዙ ስላለ አየን አይደለም? ይሄን እሱ ብዙ ወደፊት የምናስበው ነገር አለ። በእንደዚህ አይነት መልኩ ሁለታችን ልጣሉ አልጠፋ ነገር ነው ያደረገው። ምንም ልልሽ አይደለም። ስሜት እንደርታዳምጣለሁ። ጥሩ ምርጫ ነው እየተሰጠሽ ያለ። ሰማሽ አይደል? ትሄጃለሽ ወይስ ከእነሱ ጋር ትሆኛለሽ? ቤተሰቦች እኮ ናችሁ። አልገባኝም። ምርጫውን እየሰማሽ ነው አይደል? እንዴት እንደሚያታልልሽ እያየሽ ነው አይደል? እያታለለኝ አይደለም እኮ ይሄ ምርጫ ነው። እናንተ ተረጋጉ። አንዴ ቢያንስ እሱ ነው ላው ከዛ ባለ ነገር እኔ ተረጋግቼ ነው እኔ ተረጋጋ እናስተካክላለን እና ሻምናያን እናወራለን። ምንም አልሰማንም። ምንም አልሰማንም። ብድር በምድር እያለቀሰች አብርሃም በጣም ነው የሚያለቀሽው። አንቺ ደግሞ እንደዚህ ብለሽ
ልታስወጪው ምን ቀረሽ? ልቀቀኝ። አንተ ቤቴ ድረስ መተህ እንድትል ታደርገኛለህ? ልቀቀኝ። ቆይ ስማኝማ፣ ምንድን ነው ማርቲ ግን እንደዚህ ማታ እንደዚህ ምን ማለት ነው? ምን ማለት ነው? ኩሳተሩ ትችልበት የለ እንዴ? ማለት